ባለችው ለሚያሰሰው ጸሎት ይሰማዋል። በሰውነቱ ይገለጥለታል፣ በገዛ ልቡ ያበራለታል። እግዚአብሔር ሩቅ አምላክ አይደለም። በሰውነቱ ተገልጦ ማብራት ይጀምራል። እግዚአብሔር ቤት ውስጥ መዋረድ ራሱ ክብር ነው። ከእግዚአብሔር ወጥቶ በዓለም መክበር ግን ያዋርዳል። ዓለም እንኳን መከራዋ ደስታዋ ይገላል። የእግዚአብሔር ሐዘን ግን ክብር ነው። በዓለም እየተመቻችሁ ከምትኖሩ እግዚአብሔር ቤት እያለቀሳችሁ ነው። እያለቀሳችሁ፣ እየተቸገራችሁ፣ እየተናቃችሁ፣ በመከራ ላይ መከራ እየተደረበባችሁ ኑሩ። መጨረሻ ላይ የእግዚአብሔር ዝቅታ መጨረሻው ከፍታ ነው። ክርስቲያን ስለሆናችሁ የሚደርስባችሁ ነገር ሁሉ ሽልማት ነው። ባለችው ለሚያሰሰው ጸሎት ይሰማዋል። በሰውነቱ ይገለጥለታል፣ በገዛ ልቡ ያበራለታል። እግዚአብሔር ሩቅ አምላክ አይደለም። በሰውነቱ ተገልጦ ማብራት ይጀምራል። እግዚአብሔር በዚህ ሰው ላይ እንደዚህ በሚያደርግ ሰው የያዕቆብ አምላክ ሁልጊዜ ጸሎቱን ይሰማል። አጀምራለ እስመ ትሄይስ አቲ ዕለት እማይላፍ እስመ ትሄይስ አቲ ዕለት ውስጥ የጻድቅ እማይላፍ የሰራዊት ጌታ እግዚአብሔር ሆይ በአይላፍ ድንኳን ብዙ ቀን ከመኖር በቤትህ አንድ ቀን መልካም ናት አለ። በቤትህ አንድ ቀን መልካም ናት። እስቲ በቤትህ አንድ ቀን በሉ። አቤት ዘመናችሁን ከኖራችሁበት አገር፣ ዘመናችሁን ሁሉ ከኖራችሁበት ከተማ እቺ ቀን ለእናንተ ትልቅ ቀን፣ በቤቱ የዋላችኋት እቺ ቀን ማለት ነው። ብዙ ከተማ ኖራችሁ፣ ብዙ ሰርግ ተገኝታችሁ፣ ብዙ የሞቀ ቤት ተጋብዛችሁ ሊሆን ይችላል። ይችን ቀን የሚተካከል ቀን ግን የላችሁም። እውነቴን ነው። በቤትህ አንድ ቀን መልካም። እንዲሁም ሊቃውንቱ ምን ይላሉ? ምን ብለው ነው የተረጉም? በቤትህ አንድ ቀን አድሮ መሞት ራሱ ይላል። መኖር አይደለም፣ በቤትህ አንድ ቀን አድሮ መሞት ራሱ። ወደ እግዚአብሔር ቤት ሲጠሩ እንደዚህ ደስ ሊላችሁ ይገባል። አንድ ቀን ያስቀደሳችኋት ዋጋ አለ። ለዚህ ነው ቤተክርስቲያን እንዳትሄዱ የሚገረግራችሁ ማለት ነው። የሚገረግራችሁ አንዳንድ ጊዜ ደግሞ እንደው የዓመት በጀት እንኳን በማይዘጋበት አገር ተቀምጣችሁ እንዲሁ የዓመት በጀታችሁን የአንድ ገዳም ደርሳችሁ መጣችሁ የምትዘጉ ይመስላችኋል። የለም፣ እንደዚህ አይነት ነገር የለም። በቃ አንድ ጊዜ እዚህ መጣ ዘጋህ ዓመቱን፣ ዓመት ሙሉ ብር እየሆነ ትከርማለህ። ደግሞ የሆነ ጊዜ ደግሞ ልትዘጋ በጀትህን ማለት ነው። ረበ በምራ አምላክ እንደዚህ የሚባል ነገር የለም። ሁልጊዜ በቤትህ አንድ ቀን መኖር መልካም ነው። እውነቴን ነው። እግዚአብሔር ስለፈቀደልን ከሆነ በደሙ የሰራት ቤተክርስቲያን። እቺም ቤተክርስቲያን አንዳንድ ቀን አይናችንን እየከፈተ እንደው ክብሯን ባሳየን። ስንት መላእክት አሁን ሰይፍ ይዘው እንዳጠሯት ምን ነባያችሁ? ነቢያት ሐዋርያት በሙሉ ልክ አንዱ ትርንጎውን፣ አንዱ ሎሚውን፣ አንዱ ብርቱካኑን አፍርቶ ፍሬን እንደተሞላ የአትክልት ቦታ ባለቤቱ ገብቶ ሲያዩ ደስ እንደሚያሰኘው እዚህ ነቢያት ትንቢታቸውን አዝመራ ይዘው፣ ሐዋርያት የስብከት አዝመራ ይዘው፣ መላእክት ማህሌት ይዘው፣ ሰማዕታት ድል መንሳታቸውን ይዘው፣ መነኮሳት መዓዛቸውን ይዘው፣ እመቤታችን መዓዛ ድንግልናዋን ይዛ ጌታችን ኢየሱስ ክርስቶስ ሊቀ ካህናት ሆኖ እዚህ ቤተክርስቲያን ውስጥ እንደ ሰርግ ብናይ ኑሮ እንዴት ደስ ባደነቅ። በቤቱ መኖር ፈልጉ። አተሳልክ ወለ እግዚአብሔር ወኪያ አስስ። በቃ እግዚአብሔርን የምለምነው አንድ ነገር ነው ያለ ቅዱስ ዳዊት፣ አንዲት ነገር ናት። እሷንም በቤቱ እንዲያኖረኝ። እስቲ በቤቱ እንዲያኖረኝ በሉ። በቃ እቤት ከገባችሁ ሌላው ቤት ውስጥ አለ። አንድ ሰው ቤቱ እንድትገቡ ከፈቀደላችሁ መቼስ ቤቱ አግብቶ አይዘጋችሁ ነገር። ሊያበላችሁ፣ ሊያጠጣችሁ፣ ሊያስተናግዳችሁ ነው። እንደው የመስተንግዶ መጀመሪያው ምንድነው? ግቡ ነው። እግዚአብሔር ቤቴ ግቡ ብሎ ከፈቀደ ግዴላችሁም ድግሱን አይነፍክም። እሱ ለጋስ ነው እግዚአብሔር። እቤቱ ከገባችሁ እንኳን ቁራሽ እንጀራ ስጋውን ያበላችኋል። አይደለም እንዴ? ደግሞ ሊያጠጣና እንደሱ ያለ አባት የት ይገኛል? ብቻ ቤቱ መግባት ነው ያቃተው። ለቤቱ መግባት እግዚአብሔር ደስ የሚያሰኘው ነገር ማወቅ እና በቤትህ ውስጥ መኖር አንድ ቀን ራሱ መኖር መታደል ነው ይላል። እና ብዙ ቀን እንድናስቀድስ ስለፈቀደልን ክብር ምስጋና ይግባው። አንድ ቀን እድል ከሆነ አብደርኩ ትገደፍ ቤተ እግዚአብሔር ምን በረኩ ቤተ ኃጥአን፣ በኃጥአን ቤት ተመችቶኝ ከምኖር በእግዚአብሔር ቤት ብጣል ይሻለኛል አለ። ምን ብል? ኧረ ንገሩኝ፣ ድገሙ እንጂ። ምን ብል? ብጣል ነው። ይገርማል። አዛኝ ነው። ዓለም ከምትሶመኝ ማለት ነው የእግዚአብሔር ቤት ውስጥ ብዋረድ ይሻለኛል ማለት ነው። ብዋረድ እግዚአብሔር ቤት ውስጥ መዋረድ ራሱ ክብር ነው። እውነት አሰት በልገር እንጂ መዋረድ ራሱ ክብር ነው። ከእግዚአብሔር ወጥቶ በዓለም መክበር ግን ያዋርዳል። ዓለም እንኳን መከራዋ ደስታዋ ይገላል። የእግዚአብሔር ሐዘን ግን ክብር ነው። በእግዚአብሔር ቤት በሞቴ ልንገራችሁ፣ በዓለም እየተመቻችሁ ከምትኖሩ በእግዚአብሔር ቤት እያለቀሳችሁ ነው። እያለቀሳችሁ፣ እየተቸገራችሁ፣ እየተናቃችሁ፣ በመከራ ላይ መከራ እየተደረበባችሁ ኑሩ። መጨረሻ ላይ የእግዚአብሔር ዝቅታ መጨረሻው ከፍታ ነው። ለምን? በእግዚአብሔር ቤት ብዋረድ ይሻለኛል፣ እንዲያው ብሞት ይሻለኛል፣ ብጣል ይሻለኛል። እግዚአብሔር ቤት ግን ውስጥ የተጣለ ሰው ምንጊዜም ከብሮ ነው። ልንገራችሁ፣ በእግዚአብሔር ቤት ውስጥ ውሃ ይጣላል። ምን ተብሎ ይከበራል? ጸበል በሉ እንጂ። በእግዚአብሔር ቤት ውስጥ አፈር አለ። ምን ይሆናል? ነገር እንጂ። ከእግዚአብሔር ቤት ውስጥ እንጨት ገብቶ ተባርኮ ምን ይሆናል? ታቦት አይሆንም እንዴ? መስቀል ይገባል። ከእግዚአብሔር ቤት ውስጥ ገብቶ ከብሮ የማይወጣ የለም። ድንግል ማርያም የ3 ዓመት ልጅ ናት አይደል? መቅደስ ገባች። ምን ሆና ነው የወጣቸው? የአምላክ እናት አይደል እንዴ? የአምላክ እናት። እግዚአብሔር ቤት ውስጥ አንሶ የገባ ሰው ተልቆ ነው የሚወጣው። ክርስቲያን ስለሆናችሁ የሚደርስባችሁ ነገር ሁሉ ሽልማት ነው። እንደሱ ነው መሆን ያለበት። ክርስቲያን ስለሆናችሁ ሊያማችሁ ይችላል። ክርስቲያን ስለሆናችሁ ልታጡ ትችላላችሁ፣ ልትዋረዱ ትችላላችሁ። እሱን እንደ ሽልማት ቁጠሩት።
እንዴት ሲባል እስመ እግዚአብሔር እስመ ጽድቀ ወምጽዋተ ያበድር እግዚአብሔር። እግዚአብሔር ጽድቅን፣ ምጽዋትን፣ ቸርነትንና እውነትን ይወዳልና ርኅሩህ ነውና በእግዚአብሔር ቤት እንደውም እንገራችሁ በዓለም ሆናችሁ ጻድቅ ከምትሆኑ ቤተክርስቲያኑ ሳጠ ብትሆኑ ይሻላችሁ። እውነቴን ነው የምነግራችሁ። አሁን አንዳንዱ ምዕመን አለ ሲመጻደቅ እኔ እንደው ቤተክርስቲያን አልቀርብም ይላል። ምን ሆነ ነው የማትቀርበው? አይ እንደው እዚያ ሆኜ ከምበድል እዚህ እንደው ያኗኗሬ ነው ነው የሚገርማችሁ። የሰው ገንዘብ አልወስድም ምን አለ እንደው እናንተ ጽድቅ እኮ እንደው ብዛቱ እንደው እኔ እንትን አልነካም ሽክፍ ነኝ ብቻ ቤተክርስቲያን ነው የማልሄደው ይላል። እንደው እኔ ወንድሜ አንተ እዚያ ቤተክርስቲያን ውስጥ ሳትመጣ እዚያ ጽድቅ ከምሸተው እዚሁ ሆኜ የረከስኩ ሰው ሆነ ይሻለኛል። ለምን ሲባል ከሚቀድሰው የህይወት ውሃ ውስጡኛ ነው የምበድለው። እንኳን በበድል መልሶ ሊያነጻኝ እንደሚችል አምነዋለሁና ቤተክርስቲያን ቅዳሴ ሲገባ ቅዳሴው ውስጥ መጀመሪያ ተስፋ ይዘን ነው ማስቀደስ ያለብን። እኔ ኃጢአተኛ ነኝ፣ እኔ እንዲህ ያለው ነኝና እግዚአብሔር ከዚህ ቅዳሴ ይለየኛል አይበል። ወደ እግዚአብሔር የገባ ሰው ተመልሶ አይወጣም፣ ተስፋቶ አይወጣም። እውር ይመጣል፣ አይን አይቶ ይመለሳል። አልጋ ላይ ሆኖ ገብቶ አልጋውን ተሸክሞ ይዘላል። ከክርስቶስ ቤት ዲዳ ሆነህ ትገባለህ። አካላዊ ቃል አናግሮ ትወጣለህ። የእግዚአብሔር ቃል ኢየሱስ ክርስቶስ አካላዊ ቃል እግዚአብሔር ክርስቶስ እሱ ሁለንተናችን አስተካክሎ የምንወጣበት ምንድነው? እውነትም አባቶቻችን የሐናጺ ልጅ ያሉትን የአይሁድ ሲተረጉሙት እውነታቸውን ነው። የሐናጺ ሰማያት ወምድር የአብ ልጁ ሲያሰኛቸው ነው ይላሉ። ሐናጺ ሰማያት ወምድር ሰማይና ምድርን ያነጸ የማን ልጅ ማለት ነው? የአብ ልጅ ሲያሰኛቸው ነው። በጥፊ ብሎ ፊታቸው መንፈስ ቅዱስ ነው። በጥፊ በዱላ አይደለም። መንፈስ ቅዱስ ጸፍቶ እውነትም የሐናጺ ልጅ የማን? የአብ ልጅ። ስለዚህ እንግዲያስ አብ ወልድ መንፈስ ቅዱስ ሐናጺ ነው። ሐናጺ ጠማማውን እንጨት እየተቀበለ ያስተካክላል እንዴ? ጠማሞቹን እኛን ከቤቱ እያስተካከለ ጥሩ እንጨት የሚያደርገን ክርስቶስ ነው። ስለዚህ እዚህ ውስጥ ገብተን እንስተካከለ። የጴጥሮስ ጥርጥሩ የተስተካከለለት፣ የጳውሎስ ማሳደብ የተስተካከለለት፣ ተስተካክሎ የቀናለት፣ የዘካርያስ መጠራጠር የተቃናበት የሐናጺ ቦታ ቤተክርስቲያን ናት። እና ይህንን ማሰብ እንዲህ ለሚያደርግ ሰው እግዚአብሔር በጎ ነገር ያደርጋል። እግዚአብሔር ይሁ ክብረ ወሞገሰ። እንዲህ ለሚያደርግ ሰው እግዚአብሔር ክብር ይሰጠዋል፣ ሞገስ ይሰጠዋል። እግዚአብሔር እያስተጸንሶሙ በረከቱ ለላሁ በይዋሃት ቅድስና፣ ንጽህና፣ ብቃት ባይኖራቸው ቅንነትን ይዘው ሕጉን ጠብቀው ቤተክርስቲያን መቅደሱ ስለሚኖሩ ሰዎች እግዚአብሔር በረከተ ሥጋ በረከተ ነፍስ ነስቶ አያስቸግራቸውም። እና እግዚኦ አምላክ ኃያላን ብፁዕ ዘተወከለ ኪያከ፣ የኃያላን መላእክት ፈጣሪ እግዚአብሔር ሆይ በአንተ ያመነ ሰው ንዑድ ክቡር ነው ማለት እንዲህ በምታደርግ በአንተ ያመነ ሰው ንዑድ ክቡር ነው። እስቲ እንዲህ በምታደርግ በሉ። በአንተ ያመነ ሰው ምንድን ነው? ንዑድ ክቡር ነው፣ የታደለ እድለኛ ነው። እንዲህ የምታደርግ መራራት የምታውቅ፣ ማክበር የምታውቅ፣ ማሞገስ የምታውቅ፣ ማጽደቅ የምታውቅ፣ ልጅ ማሳደግ የሚያውቅ እግዚአብሔር ማክበር የሚያውቅ፣ መታገስ የሚያውቅ፣ መስጠት የሚያውቅ፣ መራራት ገንዘቡ የሆነ እንዲህ በምታደርግ በአንተ ያመነ ሰው የኃያላን አምላክ ወይ ንዑድ ክቡር ነው። የምናመልከው አምላክ የሚታገሰንም ነው፣ የሚወደንም ነው፣ የሚሰጠንም ነው፣ የሚራራልን፣ የሚችለን፣ የሚያሳደገን ነው። እንዲህ ያለውን ክርስቶስን በጸሎት አስቡት። በጸሎት አስቡት ማለት ጸልዩ ማለት በጾም አስቡት፣ እየጾማችሁ አስቡት፣ በገንዘብ አስቡት፣ ቤተክርስቲያን በማክበር በእውቀት አስቡት፣ በስጋችሁ አስቡት፣ በመኝታችሁ አስቡት፣ በውሏችሁ አስቡት። ሀገራችን በሰማይ ነው እያላችሁ ኑሩ እና ሰማያዊ ሐሳብ ይኖራችሁ። የኃያላን አምላክ እግዚአብሔር እንዲያደርጋችሁ እንደሆነ በእሱ ማመን መታደል ነው። እውነት አይደለም? አዎ። እንደ ሙሴ ከበግ ጠባቂነት አንስቶ የ600,000 ሕዝብ መሪ ያደርግሃል። እንደ ዳዊት በቃ የምትጠበቅበት አንስቶ በጠጠር የምታሸንፍ ያደርግሃል። እንደ ኤልያስ በእሳት ሰረገላ ይነጥቅሃል። እንደ ኤልሳ በጨው መራራ እንድታጣፍጥ ያደርግሃል። እንደ ዕዝራ ጾመህ እውቀት ይገልጽልሃል። እንደ ጴጥሮስ አሳ ታጠምድ የነበረውን ሰው አጥማጅ ያደርጋል፣ የወንጌል ገበሬ ያደርጋል። እንደ ጳውሎስ አሳዳጅ ከነበርክ መልሶ ዝቋዘ ትካት ይሰድድ ወይ ይሰብክ፣ ትናንት የምታሳድደው ነገ ለወንጌል የምትሞት ያደርጋል። ደም እየፈሰሳት መጣ ደሞ አድርቆላት ትመለሳለች ወደ ክርስቶስ። ሰው የተራበ ሆዱን ይዞ መጥቶ በ5 እንጀራ ጠግቦ ይመለሳል ወደ ክርስቶስ። የአራት ቀን ሬሳ ድምፁን የሰማ እንደሆነ መቃብር ፈንቅሎ ይነሳል። እንዲህ በምታደርግ ክርስቶስ ሆይ የኃያላን አምላክ የሰራዊት ጌታ ክርስቶስ ሆይ እንዲህ በምታደርግ ባንተ የሚያመልኩ ክርስቲያኖች ወዳን ክቡራን ናቸው። ለኛ ክርስትና ክብራችን፣ ሞገሳችን፣ ጌጣችን፣ እድላችንም ነው። እግዚአብሔር ክርስቲያን ስላደረገን ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።